አካባቢ ነዋሪ ነኝ። አቶ ጸጋዬ በቀለ እባላለሁ። በዚሁ በአካባቢ በቁንዲ ጊዮርጊስ አካባቢ ነዋሪ ነኝ። ታምሜ የዳንኩ ሰው ነኝ። ከቅዱስ ጊዮርጊስ ከሰማይ በወረደው መስቀል እየዳበሱኝ ይህን ተጭንጫ ውስጥ የወጣ ጠበል እያጠመቁኝ ድኜ በእውነተኛው አሁን እዚህ ቦታ ላይ ቆሜ ለመናገር በቅቻለሁ። እውነተኛ ነው እና የቅዱስ ጊዮርጊስ ታሪከኛ ነው በጣም ከውቶች እንኳን ሲታመሙብን ጠበሉን ስናጠጣ ነው ድነው ወደዛው የሚድኑልን ማለት ነው። ትናንት ራሱ እውነተኛ ነው የሆነ ከውት ታሞ ወዲያው ጠበሉን አጠጥቼ ነው የዳነልኝ። ታሪኩን ነው የምናገረው እኔ የምንም ሳይሆን በጣም ታሪከኛ ነው። ይሄ ጉም ነው እንደምታዩት የብላጊ ሀገር ነው። የሆነ ነገር ሰብላችን ሲጠፋ እንኳን ሟርት ምቀኛ ሲመጣ በከውቶቻችን ላይ የሆነ ነገር ሲመጣ ጠበሉን ዙሪያውን ቤታችንን ስንረጨው ራሱ በረከት ይሰጠናል። ልጆቻችን መማያቃቸው እና በጣም የሚገርም ቦታ ነው። እንኳን ከሌላ ጋር የመጣ ሰውኛ ለዙ ለተወለድኩበትም ታሪኩ በጣም ይገርመኛል። ድሮ አያቴ ሲያጫውት የቅድሚያት ታጥንት ጀምሮ ነው በቃ ታሪኩን ብዙም የኋላ ስለሆነ ቀደም ያለውን ባሊዝም በጣም ታሪካዊ ቦታ ነው እና እኔ የተፈወስኩበት ሰው ስለሆነ እውነተኛው ነው። ኑና ደግሞ እናንተም ተፈወሱና ዳኑልን። እኛም አለን በዙ በመጣችሁ ጊዜ ከጎናችሁ እንሆናለን። በጣም ደስ የሚል ቦታ ነው። እማታውት ሀገር የለም። በተለይ መብረት ላይ ጌታ ተፈቀደ ብታውት ለመስከረም ለድምር ብትመጡ እንደገና በጣም ደስ የሚል ቦታ ነው የምለው። እውነተኛ ታሪክ ነው የምናገረው።